ኤርትራዊው አዛውንት በ103 ዓመታቸው ሃይማኖታዊ ስነ ስርዓትን ለመፈጸም ሀጅ ማድረጋቸው በርካቶችን እያስገረመ ይገኛል። ሂጃብ እንዳደረግ ነው አይደል የምትፈልጉት? በቃ ዱዓ አድርጉልኝ። አላህ ባለ ጊዜ ነገሮች ይስተካከላሉ ኢንሻአላህ። ዱዓ አድርጉልኝ። ሳፋሪኮም እንኳን አደረሰ አለኝም አላለኝም፣ ፓኬጅ ቅናሽ አደረገም አላደረገም ምን አገባኝ አይባልም። ኢራን በእስራኤል ለረጅም ጊዜ ስትጠብቀው የነበረውን የስለላና የደህንነት ሪቬንጅ በቀል በድል መወጣቷን ትላንትና አሳውቃለች። ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ እንደተለመደው አዝናኝ ቆንጆ የሆኑ አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ በዓል ሰሞኑን የበዓል ቪዲዮዎችን ነበር ስንሰራ የነበረው ኢደል አድሃ አረፋ በዓል እንደመሆኑ ማለት ነው። የዘንድሮውም የአረፋ እንግዲህ የሐጅ ስነ ስርዓት በጣም ባማረና በደመቀ መንገድ በሰላማዊ መንገድ እንግዲህ በደና ተጠናቋል ማለት ነው። አልሐምዱሊላህ በጣም ደስ የሚል ዜና ነው። የውመል አሐድ በሰራሁት ቪዲዮ ላይ ትንሽ የድምጽ ኳሊቲ በጣም ችግር ነበረ። ብዙ ሰዎች ኮሜንት ላይ አስተያየት ሰጣችሁኛል። በጣም ትልቅ ይቅርታ መጠየቅ ፈልጋለሁኝ። እንዳጋጣሚ የተፈጠረ ስህተት ነው። ኢንሻአላህ ከዚህ በኋላ አይደገም ብዬ በአላህ ፈቃድ ጠብቃለሁኝ። እንግዲህ ሰሞኑን በጣም መነጋገሪያ ከሆኑ ጉዳዮች አንዱ እንግዲህ ሁጃጆች የሚመለከት ነበረ። አንድ ኤርትራዊ ግለሰብ እንግዲህ የ103 ዓመት የሆነው እንግዲህ ግለሰብ በሐጅ ስነ ስርዓት ላይ ተገኝቷል ማለት ነው። ይህም ደግሞ እንግዲህ በጣም ብዙ ሚዲያዎች እየዘገቡት የነበረ ጉዳይ ነው። እሱን ቪዲዮ እንመለከታለን። አዲስ የሆናችሁ ሰዎች ግን ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩት። ነባሮች ደግሞ ኢንሻአላህ ይሄን ቪዲዮ ለብዙ ሰዎች ማዳረስ ኢንሻአላህ ይኖርብናል። ቀጥታ ወደ ቪዲዮ። ኤርትራዊው አዛውንት በ103 ዓመታቸው ሃይማኖታዊ ስነ ስርዓትን ለመፈጸም ሀጅ ማድረጋቸው በርካቶችን እያስገረመ ይገኛል። ኤርትራዊው ሐማድ ከ1.6 ሚሊዮን በላይ ከሚሆኑ ሙስሊም ምዕመናን ጋር በመገኘት እድሜ ለእምነት እንቅፋት እንዳልሆነ አረጋግጠዋል። በችግርና በቁርጠኝነት የታየው ጉዟቸው የእስልምናን የተቀደሰውን ሀጅ ለመፈጸም ያላቸውን የማይቋረጥ ቁርጠኝነት ያሳያል ተብሏል። ወላጅ አልባ ሆነው ያደጉት እኚሁ ሰው በተለይም ልጅነታቸው በጣም አስከፊ ነበረ። ገናም እሳቸው ሳይወለዱ ነበር አባታቸውን ያጡት። እናታቸውም ወዲያው ተከተለች። ለአንድ ክፍለ ዘመን ወይም ለ100 ዓመታት ያህል በኤርትራም በከብትረኝነትና ነጋዴ ሆነው ሲያሳልፉ ነበርም። ምንም እንኳን እድሜያቸው ቢገፋም የአካል ውስንነቶች ቢያግዳቸውም ነገር ግን ሀጅን ለማድረግ ከ100 ዓመታት በኋላ ተሳክቷል ያሉት። አዎ በእግሬና በአይኖቼ ላይ ህመም ይሰማኛል፣ ግን ፊቴን በዛምዛም ውሃ ስታጠብ ሁሉ ነገር ጠፋም። በፈጣሪ ስም እምላለው ከእንግዲህ ምንም አይነት ህመም አይሰማኝም ሲሉ ተናግረው። ሱብሃንአላህ በጣም የሚገርም ነው። በጣም ደስ የሚሉ አባት ናቸው። እንግዲህ አስቡት ወላሂ ሱብሃንአላህ በ103 ዓመታቸው ነው ወደ ሐጅ እንግዲህ የተሄዱት ማለት ነው። ምን ያክል የዲን ፍቅር ቢኖር እንደሆነ ሁላችሁም ልታስቡት ይገባል። እስከዚህ እድሜያቸው እንግዲህ እኒህ ኤርትራዊ ግለሰብ ማለት ነው ለሐጅ ፍቅር ቅንጣት ያክል አልቀነሰባቸውም ነበር ማለት ነው። እንግዲህ በዚህ ሰዓት እንግዲህ በዚህ ድረስ እንኳን እንግዲህ ሀጅቻለሁ አላሉም። ሀጅ ማድረግ ፈልጋለሁ ብለው እንግዲህ ይሄን ነገር አሳክተዋል። ሱብሃንአላህ በጣም የሚያስደንቅ ታሪክ ነው። እነዚህ አባት እንግዲህ በጣም የሚያስደንቅ ታሪክ ነው የሰሩት። ሱብሃንአላህ አንዳንድ ሰዎች ደግሞ እንግዲህ በሚያሳዝን ሁኔታ ለአረፋ ፏፈሽ አድርጎ እንግዲህ እቺን የሚገርም ጥብስ መስራት ሲገባው እንደዚህ አብረው ይቀመቅማሉ ማለት ነው። እንግዲህ በቃ ማሽ አድርገዋል። በጣም ይሄ አለማመጣቸው ራሱ በቃ በስቴፕ ነው፣ እኩል ነው የሚያላምጡት። አረ ወጣት ወዴት እየሄድን ነው? በጣም የሚያሳዝን ቪዲዮ ነው። ቅድም ያያችሁት ቪዲዮ በጣም እንደተደሰታችሁበት ተስፋ አደርጋለሁ። በዚህኛው ደግሞ ያው ያሳዝናል፣ ነገር ግን ፈገግታ ሱና ነውና ፈገግ በሉ ብዬ ነው ይሄን ያቀረብኩላችሁ። እንግዲህ አረፋ ፏፈሽ አርጎችን አጅሩንም ስጋውንም እንዳያገኝ አብረው ይቀመቀማሉ ማለት ነው። አላህ ይጠብቀን። ኔክስት እንግዲህ ማሳያችሁ ቪዲዮ እንግዲህ የበዓል ፕሮግራም ሮዚ አዘጋጅታ ነበር። እንግዲህ ያም ደግሞ ስቲል እንግዲህ እንደምታውቁት ሮዚና ሂጃብ ገና አልተግባቡም። አላህ የሚግባቡ የሚተዋወቁ ያድርጋቸው። እንግዲህ የምታውቁት ነው። ከዚህ በፊትም ረመዳን ላይ እንደዚሁም ደግሞ አረፋ ወይም ደግሞ ሌሎች ፕሮግራም ላይ ትለብሳለች። ከዛ ውጪ ግን ሂጃብ አትለብስም እህታችን። እንግዲህ አላህ ሂጃብ የምትለብስ እህት እንዲያደርጋት ዱዓችን ነው። እና እሷም በዚህ ጉዳይ ላይ ሀሳብ ሰጥታ ነበረ። የእሷን ሀሳብ ተመልከቱ። ሂጃብ እንዳደረግ ነው አይደል የምትፈልጉት? በቃ ዱዓ አድርጉልኝ። አላህ ባለ ጊዜ ነገሮች ይስተካከላሉ ኢንሻአላህ። ዱዓ አድርጉልኝ። ሌሎች ነገሮችን የማይመስሉ ነገሮችን መተው ኮመንት ላይ ከመጻፍ ይልቅ እናንተ ስትሰግዱም ይሁን ዱዓ ስታረጉም ብቻ የሆነ ነገር ስታረጉም ለኔ ዱዓ አድርጉልኝ። ያ ነው ለኔ የሚጠቅመኝ። እና ይህን ቪዲዮ እኔም ስመለከት ሮዚን በቃ እንደዚህ ዳዋ ማድረግ አለብኝ ምናምን ብዬ አስቤ ነበር። አንዳንድ ሀሳቦች ልሰጣት ምናምን አስቤ ነበር። ነገር ግን ደግሞ ይህ ልጅ የተናገረው ነገር በጣም አስደነገጠኝና ተውኩት። እናንተ ምን ትላላችሁ? ይህን ቪዲዮ ካያችሁት በኋላ ሀሳብና አስተያየታችሁን በኮሜንት ነው በጨዋነት ማለት ነው በጨዋነት በኮሜንት አሰፍራላችሁ። ልጅየውን ይህን ቪዲዮ ካየው በኋላ ግን
አስተያየት መስጠት ፈርቻለሁኝ ለሮዚ ማለት ነው። እናንተ ካልፈራችሁ አስተያየት መስጠት ትችላላችሁ። እንካ ብላን የሰደበችኝ ወላሂ ሴት ልጅ እንካ ብላ ሰደበች። ምን ብዬ ወላሂ መንገድ ላይ ተገላልጣ ስትሄድ እኔ ረሱላችን ሰለላሁ ዐለይሂ ወሰለም አንዱ ወንጀል ሲሰራ ያየ በእጁ ያስቁም፣ ያልቻለ በምላሱ ያስቁም፣ ያልቻለ ደግሞ በቀልቡ ይጥላ። ለምን በምላስ ያላስቁም ይሄድኩና ሰላም አለይኩም ወአለይኩም ሰላም የኔ እናት ይሄ እኮ ከዲን አንጻር አይፈቀድም። ለምን ተገላልጠሽ ያለሽ? ለምን ለሰው አሳልፈሽ ገላሽን ታሳያለሽ? እላታለሁ። ምን አገባ እንካ አላለችኝ። አረ ሚነካ እንካሽ ቢስሚላህ ጃዚም እንዴ ዳዋ ባረኩኝ እንካ አላሁ አክበር ተለዋወጥን እንዴ? እንዴት ነው ጾታ ተቀያየረን እንዴ? ትጀመር እኔ አላህ ሂዳያ ይስጥሽ ብዬ ነው የሄድኩት። ራስሽን ታውቂያለሽ። ይሄን ቪዲዮ ካየሽ አላህ ሂዳያ ይስጥሽ ብዬ ነው ያለፍኩሽ። እኔ አፍሬ ምናምን ፈርቼሽ ምናምን ሳይሆን ያው እንግዲህ እንደ ወንድ ነሽ የተናገርሽኝ እንደ ወንድ ነው። በጠረባ ደግሞ እንዳታዋርጂኝ ብዬ ነው የሄድኩት። ኢና ሊላሂ ወኢና ኢለይሂ ራጂዑን እንካ ረዛ ሚነካ ነገር እንካሽ አንዳች ነገር ቢስሚላህ ዲ ጃዚም ገጣባ ሱብሃንአላህ ወላሂ በጣም ያሳፍራል። እንደዚህ እንዴት እንደዚህ እንደሚሉ ሰዎች እንዴት እንደ አቅም እንደሚያገኙ እንደዚህ ለማለት ራሱ እንዴት እንደሆነ አላውቅም። በጣም ከባድ ነው። ኡስታዝ ወሂድም ሰሞኑን እንግዲህ ሰምታችሁ ከሆነ ላይቭ ላይ ሲናገር ነበረ። ለሙአዝ የሆነ ዳዕዋ ሊያስተላልፍለት ሞክሮ ነበር። የሆነ ነገር እንዲያስተካክል ሊነግረው ሲሞክር ገና አልሰለምክም ነበር ያለው ወንድማችንን ወሂድን ማለት ነው። ኡስታዝ ወሂድን የስንት ሰዎች የሂዳያ ሰበብ የሆነውን ገና ይቀርሃል መቼ ሰለመህ ምናምን ነበር ያለው። በእርግጠኝነት ሰምታችሁ ይሆናል፣ ይሄን ቪዲዮ አይታችሁትም ይሆናል ብዬ አስባለሁ። እና ምን ልላችሁ ነው፣ በቃ ዳዕዋ ማድረግ በጣም አስፈሪ የሆነ ነው። የሆነ ነገር ዳዕዋ ልታደርጉ ወደ ሰዎች ጠጋ ስትሉ የሚደርስባችሁ ነገር የሚመጣው ፊድባክ በጣም ከባድ ነው። ኔክስት ራሱ እናንተን ለማውራት ራሱ ሀቂቃ ይከብዳል፣ ወላሂ ሀቂቃ ይከብዳል። ይሄን ነገር ራሱ ለማውራት ግን መቼም ሀቅ ስለሆነ እኔም እንድጠነቀቅበት ብሎ ይሆናል ልጅየው ብቻ ቪዲዮውን አጋርቶናል። አላኩል ያህል እንዴት አገኛችሁት? እና ባለፈው ቪዲዮ አንድ ሀሳብ አውርቻችሁ ነበር። ሳፋሪኮም እንግዲህ ለኢድ በዓል በጣም ቆንጆ የነበረው ኢዳችንን ለማበላሸት በጣም ጥረት አድርጎ ነበር። እሱም ደግሞ ለኢድ እንኳን አደረሳችሁ የሆነ ነገር ማስመሰል እንኳን አደረገም። አንዳንድ ሰዎች ደግሞ ምን አገባን እኛ ሳፋሪኮም አላለ የሚሉ ሰዎች አሉ። አንዳንድ ወንድሞች ደግሞ እንደዚህ በተግባር ሳፋሪኮምን እየቀጡ ነው ያሉት። እሱን ቪዲዮ እንመልከተው። ሀሳብና አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ። ሳፋሪኮም እንኳን አደረሰ አለኝም አላለኝም፣ ፓኬጅ ቅናሽ አደረገም አላደረገም ምን አገባኝ አይባልም። ማለት ስላለበት ማለት አለበት። በነገራችን ላይ ሳፋሪኮም እንደዚህ ይዝረከረካል ብዬ አስቤ አላቅም። ያውም ኢትዮ ቴሌኮምን የመሰለ ትልቅ ተቀናቃኝ ባለበት ሀገር ውስጥ ሙስሊሙን መናቅ ምን ያህል ዋጋ እንደሚያስከፈል ሳያቀርቱ አይደለም፣ ጥላቻቸው በጣም ስላወራቸው ነው። እንግዲህ ሙስሊሞች ምን ማድረግ እንዳለባቸው ታውቃላችሁ። የእነሱ እንኳን አደረሳችሁ መልእክትም የፓኬጁም ቅናሽ ምንም እንደማያደርግልን እናውቃለን። ግን በእኛ ነው እየከበሩ ያሉት። ምን ነው የሃይማኖት ተቋም ካልሆንኩኝ አላ ኢትዮጵያ ውስጥ ለመስራት ያሰበ ተቋም ማለት ነው። ማንኛውም አይነት ተቋም ሙስሊሙን ማህበረሰብ ያከበረ መሆን አለበት፣ እሴቱንም የጠበቀ ሙስሊሙ ማህበረሰብ የሚፈልገውን እሴት አስተሳሰብ የሚደግፍና የሚያከብር መሆን አለበት። ይህን ደግሞ የምናደርገው እኛ በትግል ነው። ታውቃላችሁ በጣም ብዙ መከራ ውስጥ ነው አልፈን ነው እዚህ ድረስ የደረስነው። ከዚህ በፊትም ብዙ ቪዲዮዎችን ሰርቻለሁ። ዲነል ኢስላም እንዴት ብሎ ኢትዮጵያ ውስጥ እንዴት እንደመጣ ብዙ መከራ አሳልፎ እንደሆነ ኢድ እንኳን አረፋ እንኳን በአደባባይ ማክበር ይቻላል ነው ታውቃላችሁ። አሁንም ደግሞ የዛ ዘመን ረጅራጆች አሉ ይህን ነገር የማይፈልጉ ማለት ነውና ሳፋሪኮምም አስቡት በዚህን ያክል ትልቅ ተቋም ሆኖ ነገር ግን ደግሞ እንደዚህ አይነት አሳፋሪ ተግባር ረስተውት ነው ምናምን ሊባል አይችልም። በጣም የሚያሳፍር ተግባር ነው። ኢዳችንን ለማበላሸት ጥረት ያደረጉት አልহামዱሊላህ ለኩል ያህል እኛ ኢዳችንን በሰላም አክብረን ገብተናል። ነገር ግን ሳፋሪኮም መቀጣት ያለበት ብዬ ነው የማስበው። እናንተ እንግዲህ ሀሳብና አስተያየታችሁን ኮሜንት ላይ አስፍሩ። አይቀጣም የምትሉ ሰዎች ካላችሁ እስቲ እንሰማችኋለን። ኔክስት ማሳያችሁ ቪዲዮ በጣም የሚገርም ቪዲዮ ነው። እኔም ሳይው ደንግጫለሁኝ። ኢራን በጣም ቀውጥ የሆነ በቀል ነው የፈጸመችው በእስራኤል ላይ ማለት ነው። እሱም እንግዲህ ወሬ ብቻ አይደለም ዓለም ላይም መነጋገሪያ የሆነ ቪዲዮ ነበረ። እሱን ቪዲዮ ተመልከቱት። በጣም ደስ የሚል ዜና ነው፣ ወድጄዋለሁኝ። ቺን እስራኤል የምትባል ወራሪ ሀገር እንግዲህ ከሚበቀሉ ሀገራት መካከል አንደኛዋ ኢራን ናት። እሱን ቪዲዮ እንመልከት። ኢራን በእስራኤል ላይ ለረጅም ጊዜ ስትጠብቀው የነበረውን የስለላና የደህንነት ሪቬንጅ በቀል በድል መወጣቷን ትላንትና አሳውቃለች። 2008 ላይ እስራኤል የኢራን ኒውክሌር ሳይቶች የት እንዳሉ በጀግናውና በድል ቁርሱ የስለላ ተቋሚ ሞሳድ ምናምን ሰልዬ ደርሼበታለሁ ብላ ፒክቸሩን ሁሉ ማፕ ሁሉ ሰርቶ ጋሽቢኒ ዩኤን ላይ ፕሬዘንት ሲያደርግ ነበር። ልክ እንደ ትሮፊ በቃ ዋንጫ እንዳሸነፈ ማለት ነውና
ይህንን ተከትሎ ኢራንም ደግሞ የእስራኤል ኒውክሌር ሳይቶች የት እንዳሉ ለማወቅ ከፍተኛ የስለላ ስራ ስትሰራ ነበርና በትናንትናው ዕለት እንግዲህ የእስራኤል ኒውክሌር ሳይቶች የት እንዳሉ፣ በምን እንደተሰሩ፣ ውስጣቸው ምን እንደሚመስል እንዲሁም ደግሞ በምን አይነት መሳሪያ እንደሚጠበቁ የመሳሪያዎቹን ስፔሲፊኬሽን ጨምሮ በአጠቃላይ ይህንን ሁሉ ዶክመንት የያዘ ከ1000 በላይ የሚሆን ዶክመንትና እንዲሁም ደግሞ ውስጡ ምን እንደሚመስል የሚያሳዩ ብዙ ቪዲዮዎች እንዲሁም ፎቶዎች በእጁ ላይ ማስገባቱን የኢራን መንግስት አሳውቋል ማለት ነው። ይህንን ተከትሎ የእስራኤል መንግስት እስካሁን ድረስ ያለው ነገር ባይኖርም ግን በአስቸኳይ ሁለት ግለሰቦችን ለሁለት እስራኤላዊ ዜግነት ያላቸው ሮይ መዝራቺ ኤንድ ሞግ አትያዝ ምናምን የሚባሉ ሁለት ሰዎች እኔ ላይ እናስረግደው እና ድፋባቸው ምናምን ይሻለኛል ስም መያዝ። የእነዚህ ሰዎች ስም ምንም ነው የማይያዘኝ የነዚህ የእስራኤላውያን ስም ማለት ነው። ኤኒዌይ ግን እነዚህ ፎቶአቸውን እዚህ ጋር አስቀምጥላቸው። እነዚህን ሁለት ግለሰቦች እስራኤላዊ ዜግነት ያላቸው ግለሰቦች ናቸውና ለኢራን በመሰለል በሚል በአስቸኳይ በቁጥጥር ስር እንዲውሉ አድርጓል የእስራኤል መንግስት። ከፍተኛ የሆነ መደናገጥ ፈጥሯል የእስራኤል መንግስት ላይ። እንግዲህ ኢራን የጀግናውና ድል ቁርሱ የሚባለው በቃ ጀግናው የሚባለውን የእስራኤል የስለላ ተቋም የሆነው ሞሳድን እንዲሁም ደግሞ የእስራኤል የሀገር ውስጥ ደህንነት የሀገር ውጭ ደህንነት በቃ ያላለፈችው መረብ የለም። ይሄንን ኢንፎርሜሽን በቃ የእስራኤል አምራክ የሚባለውን ጀለስ ሁሉ አልፈው ነው ይሄን ሁሉ ኢንፎርሜሽን እጇ ላይ ያስገባችውና ከፍተኛ መደናገጥ ፈጥሯል የእስራኤል መንግስት ላይ። አሁን ኢራን እንግዲህ የእስራኤል ኒውክሌር ሳይቶች የት እንዳሉ፣ ውስጣቸው ምን እንደሚመስል፣ በምን አይነት መሳሪያ እንደሚጠበቁ ይህንን ሁሉ ነገር ኢንፎርሜሽኑ እንዳላ ታሳውቃለች። ይሄ ደግሞ ከፍተኛ የሆነ የሀገር ውስጥ ለእስራኤል በጣም ከፍተኛ የሆነ ስጋት ነው። ምክንያቱም ይሄ በጣም ኮንፊደንሻል የሆነ ኢንፎርሜሽን ነው። ላይክ የአንድ ሀገር ደህንነትን አደጋ ላይ የሚጥል ኢንፎርሜሽን ነው። እንግዲህ ይህንን ሁሉ ኢንፎርሜሽን የጠላት ሀገር የሚባለው ኢራን ይህንን ኢንፎርሜሽን በቁጥጥር ስር መዋሉ ኦር ይህንን ኢንፎርሜሽን ማወቁ ከፍተኛ የሆነ ስጋት ፈጥሯል ማለት ነው። እኔ ላይክ ጀግናውና ድል ቁርሱ የሚባለውን ሞሳድን እሺ ትለፈው። የእስራኤል አምራክ የሚባለው ጀለስ አለ። እስራኤል ብቻ የተቀመጠ አንድ ጀለስ እኮ አለ። የኛ ሀገር ሰዎች እዚህ ጋር ድል ለእስራኤል የሚሉን ጀለሶች እንደሚሉን ማለት ነው። እና የእስራኤል አምላክ የሚባለውን ጀለስ እንዴት አለፈችው ትናንትና ብዬ ሳስብ እኔ ምን ኮንክሉዥን ላይ ደረስኩ መሰላችሁ? ለካ ጀለስ ለአረፋ ሀገር ቤት ገብቷል። ማሰላም ለምን መሰላችሁ እንደዚህ አይነት ቪዲዮ ማመጣላችሁ? አንዳንድ ሰዎች በጣም በፊልምም ይሁን በወሎ ላይ እንደዚህ ፌስቡክ እንደዚህ ትላልቅ ሶሻል ሚዲያን ይሁዲዎች ስለተቆጣጠሩት ምን አይነት ኢሜጅ ይሰራሉ መሰላችሁ? እስራኤል የምትባል ሀገር ፍጹም ማትነካ ደህንነቷ በቃ ሳይበር አታክ ይሄ ደህንነት ሴኩሪቲዋ በጣም ስትሮንግ እንደሆነ ሚሊተሪዋ በጣም ስትሮንግ እንደሆነ ማንም ሊደፍራት እንደማይችል ቅንጭላታችን ላይ ይሰሩብናል። ወላሂ ሆነቴን ነው። እና ሐማስ እንኳን በትንሽ አቅሙ ነው የምላችሁ። ሐማስ እንግዲህ በጣም ታውቃላችሁ ምንም አይነት የመሳሪያ ድጋፍ አያገኝም። ራሳቸው ነው እንግዲህ የሚታገሉትና መሳሪያዎችን እየሰሩ እዚህ ድረስ የደረሱት። እነሱ እንኳን ብዙ ነገር ማድረስ ችለዋል። የመኖች ምን ያክል እየሰሩ እንደሆነ ታውቃላችሁ። እና አንዳንድ ግለሰቦች በቃ የኢራን ደህንነት ፍጹም የእስራኤል ደህንነት ይቅርታ የማይነካ ያደርጉታል። እና ይህ ደግሞ ውሸት ነው። ኢራኖች በጣም ምሁሮች ናቸው። ይህን ታውቃላችሁ። በጣም ትልቅ የሆነ አጸፋዊ እርምጃ ነው የወሰዱት። ይህም ደግሞ ዓለም ሊደብቀው የማይችለው ነገር ነው። አላኩል ያህል በጣም እኔ ዜናውን ወድጀዋለሁ፣ ደስ ብሎኛል። እስቲ እንደዚህ አይነት መረጃ ይቅረብልን የምትሉ ሰዎች ካላችሁ እስቲ ኮሜንት ላይ ኔክስት ቪዲዮ እንደዚህ አይነት ስራልን የምትሉ ሰዎች ካላችሁ ኮሜንት ላይ ያሳወቁኝ። ወደ ቀጣይ ቪዲዮ እንሂድ። በቃ አንዳንድ ግለሰቦች ግን እንዳትቀየሙኝ እየፈራሁ ነው። ሁሱን ሳትጨምር አንተ ምንድነው ቪዲዮ አሰራም እንዴ ምናምን ነገር እንዳትሉኝ። ያው እንግዲህ እኔ የሁሱን አይቼ ማለፍ አልችልም። እናንተ በጣም ትዝናኑበታላችሁ፣ እንደዚሁ ደግሞ እውቀት ታገኙበታላችሁ ብዬ ስለማስብ የሁሱን ቪዲዮ አይቼ ማለፍ አልችልም። እስቲ የሁሱን ቪዲዮ ተጋበዙልኝ። ጎበዝ ጎበዝ። አሁን መጀመሪያ ምንም ነገር ሳይፈጠር እግዚአብሔር ነበረ። ያ ቃል ነው። እርሱ መጥቶ እኛን ለማዳን ስጋ ሆኖ መጣ። ጎበዝ ያልከኝ ለምን ነው? ዝም ብዬ እኮ ያለፍኩህ ነው። ለጥያቄው እየመለስኩ ጎበዝ የምትለው ለምን ነው ልጄ? ጎበዝ የምለው በቃ አሁን አንተ ቃል መጀመሪያ ኢየሱስ እንደሆነና አሁን ስጋ ሆኖ ለኛ እኛን ለማዳን በመምጣቱ ነው። እኔ እንደዚህ አልከኝ? ጎበዝ ያልከኝ ከኢየሱስ ክርስቶስ በመምጣቱ እኔን ጎበዝ እያልከኝ ነው? ኢየሱስ ክርስቶስ ቃል መጀመሪያ ነበረ፣ ከዛን ስጋ ሆነ እኛን ለማዳን ማለት ነው። ከምንድን ነው የሚያድነህ? ጎበዝ ጎበዝ። አሁን ከኃጢአት ማለት ነው። ከየትኛው ኃጢአት? ኃጢአት እንዳሰራ ሊያደርግህ ነው ወይንስ ምንድን ነው? አዎ መጀመሪያ ከኃጢአት ቀንበር ስር ነበርክ። ከየትኛው መጣ ስር ነበርክ። ከየትኛው ኃጢአት ቀንበር ስር? የትኛው ኃጢአት? ስጋዊ ኃጢአት። ስጋዊ ኃጢአት። የኃጢአቱ አይነት ምንድን ነው? የሰራኸው ኃጢአት የትኛው ኃጢአት ቀንበር ስር ነበርክ? ማለት ከእግዚአብሔር ርቀሃል፣ ኃጢአት ውስጥ ወድቀሃል። የትኛው ኃጢአት ውስጥ ነው የወደቅኩት? ኃጢአቱን ንገረኝ። ለምሳሌ ይህን ኃጢአት ሰርተህ በለ። የሞት ኃጢአት።
የሰራሁት ኃጢአት ምንድን ነው? ያሞትማ ፍርድ ነው። እሺ በሞት የመጣው በኃጢአት ምክንያት ነው ብለህ ታምናለህ? እሱ ሳይሆን የሰራሁት ኃጢአት ምንድን ነው? የሰራኸው ኃጢአት ከፈጣሪ ርቀሃል፣ ፈጣሪንም አታውቅም፣ በራስ መንገድ ሄደሃል። አይደለም እየጠየቅኩ ያለሁት ምን ወንጀል አንዱ ኃጢአት ምን ኃጢአት ሰርቼ ነው ፈጣሪ በኔ ላይ ይሄንን የፈረደብኝ? ከእሱ ያራቀኝ እሱ እንዳላውቅ ያደረገኝ ምን ሰርቼ? የኃጢአቱ አይነት አሁን በዚህ ደረጃ ኃጢአት ላስረዳ። ኃጢአት የሚባለው ነገር ክፉ ነገር ማድረግ አይደል እኮ። ያ የሰራሁት በምን ኃጢአት? ክፉ ነገር ያንን ንገረኝ። የሰራሁትን ኃጢአት በዚህ ኃጢአት ምክንያት አምላክ ከእሱ አርቆሃል በለኝ እስኪ። የትኛውን ኃጢአት? አንድ ለፈጣሪ አለመታዘዝ። ምን ትእዛዝ አዙኝ? ፈጣሪ ለምሳሌ ለኔ ብቻ ኖር፣ ለኔ ብቻ ተለይ። አሁን ይህን ቪዲዮ ባላሳያችሁ እናንተ ራሱ አፉ ትሉኛላችሁ። ወላሂ ሀቂቃ በጣም የሚያዝናና ነው። ለምንድን ነው ጎበዝ የምትለኝ ብሎ የሚጠይቅበት ስሬስ አድርጎ በቃ የሚጠይቅበት ሁኔታ በጣም የሚያዝናና ነበረ። በዚሁም ደግሞ እውቀት የምታገኙበት ቪዲዮ ነበር። ባለፈው በሰራሁ ቪዲዮ ትንሽ የድምጽ ኳሊቲ ነበር። እንግዲህ ለዛ በጣም ይቅርታ ጠይቄያለሁኝ። ኢንሻአላህ አስተካክላለሁ። እንግዲህ እስከ መጨረሻ ያያችሁ ሰዎች ኮሜንት ላይ ሀሳባችሁን ግለጹልኝ። የዛሬዎቹ ቆንጆ ቪዲዮዎች እነዚህ ነበሩ። እንዴት ነው ወዳችኋቸዋል? ይጨመር ምን ይቀነስ? ሀሳብና አስተያየታችሁን ኮሜንት ላይ ያስፍሩልኝ። ለዛሬ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።